መቀኔ አባ መፍቀሬ ሊቃውንት አቡነ ሐራ እስመ አንተ ሰባኬ ወንጌል ሐዲስ ሰባኬ ወንጌል ሐዲስ አቡነ ሐራ እስመ አንተ ሰባኬ ወንጌል ሐዲስ ሰባኬ ወንጌል ሐዲስ አቡነ ሐራ ባርከን አባታችን የምእመናን ወዳጅ አቡነ ሐራ ባርከን አባታችን ባርከን በሉ የምእመናን ወዳጅ ባርከን አባታችን ባርከን አባታችን የመናንያን አባት አቡነ ሐራ ሐዋርያ የኢትዮጵያ አቡነ ሐራ ሐዋርያ የኢትዮጵያ አቡነ ሐራ ባርከን አባታችን። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ እንዲሁም የደቡብ ወሎ የከሚሴ አህጉራተ ስብከት ሊቀ ጳጳስ የዚህ ታላቅ ቦታ የበላይ ኃላፊ ክቡር አባታችን ቆሞስ አባ ሕርያቆስ ጸጋዬ የዚህ ታላቅ ደብር መምህር ዋና አስተዳዳሪ ክቡር ፕሮፌሰር አያልነህ ሙላቱ ክቡር ፕሮፌሰር ኢንታ ዳንኤል ክቡር አባታችን ሊቀ ሮያን ሐዋዝ የሀገረ ስብከታችን የትምህርትና ስልጠና ክፍል ኃላፊ ክቡር የከተማችን ከንቲባ መሳይ ወዳጀነህ እንዲሁም ደግሞ በሳቸው ስር ያላችሁ ክቡራን እንግዶቻችን አባታችን ዶክተር ክንፈ ሩፋኤል አባታችን አባ ሄኖክ የዋልድቢት ገዳም አበምኔት ሁላችሁም እንግዶቻችን በይሳት የተሰበሰባችሁ በእግዚአብሔር ስም እንደምን አደራችሁ እንደምን ስለዚህ ሰዓት አደረሳችሁ። እንግዲህ እንግዶቻችን ትልልቆች ናቸው፣ ትንሽም ደግሞ በዛ ስላሉብኝ በእውነቱ አንድ ታላቅ እንግዳ አልፍ ያለው ይቅርታ ጠይቄ ዶክተር ስንታየሁ ፈጠነ ማለት ነው። ሁላችሁም በድጋሜ እንኳን ለዚህ ሰዓት አደረሳችሁ። እንግዲህ ዛሬ የተገናኘንበት መሰረታዊ ምክንያት ይህ ታላቁ ቤተ ጉባኤያችን እስካሁን ከሰራቸው ዛሬም ከሰራቸው ይልቅ ነገ ሊሰራቸው ያሰባቸውን አብሮ ለመወያየትና ለመነጋገር እንዲሁም እስካሁን በነበረው ነገር ላይ የተወሰነ ሀሳብ ለመለዋወጥ ነው። በድጋሚ እንኳን በሰላም መጣችሁ። እንግዲህ እዚህ በመቀጠል የደብራችን ዋና አስተዳዳሪ ቆሞስ አባታችን አባ ሕርያቆስ ጸጋዬ እንኳን ሰላም መጣችሁ ይሏችኋል። ከዚያ በኋላ ያለው መርሃ ግብራችን አጠር ያለ ስለሆነ ተረጋግተን ሁላችንም እንድንከታተል በእግዚአብሔር ስም አሳስባለሁ። ቀጥታ ወደ አባታችን ወስዳችኋለሁ። ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ በእውነት እስመ ጸሎቴ ነው ብዙ መናገር ያው ነው አልችልም። በዚህ ሰዓት ግን በጣም ገርሞኛል። እንዳውም ዝሪኩ ሐዲሰ ሰማየ ወምድር ሀዳሰ ይላል ባለ ራእዩ። ያው ምሳሌ ዘይሐጽጽ ቢሆንም
ፊት በነበርኩበትና አሁን ባለሁበትን ጉባኤ ሳየው በጣም ይራራቃል። ከግንባታው ጀምሮ እስከ ትምህርት አሰጣጡ ከዚህም በኋላ ያለው ራዕይ ተስፋ አዲስ ነገር ያሰኛል። በተለይ አሁን በትንቢት እየተናገርን ያለንበት በመንፈሳዊውም በማህበራዊውም ዘርፍ በወንድሞቻችን ሲጠቀሱ የነበሩት ሁሉ ለትውልድ ትልቅ በተስፋ የሚጠብቃቸው ናቸው ማለት ነው እና በእውነት እኔ እዚህ ቦታ 9 ዓመት ቆይቻለሁ። እንግዲህ ወንድሞች አባቶች ያላችሁ አብረን ነው የኖርነው። አሁንም አብረን ያለነው፣ ከዚህም በኋላ አብረን ነው የምንኖረው። የአስተዳደር ሁኔታ ሆኖ አንዳችን በሰሜን አንዳች በደቡብ እንሆናለን እንጂ ቤተክርስቲያኒቱ ተልእኮዋ አንድ ነው፣ ራዕይዋም አንድ ነው። ቤተክርስቲያናችን አንድ ተልእኮ፣ አንድ ዓላማ፣ አንድ መንገድ ነው ያለን፣ የተለያየ ነገር አይደለም። ስለዚህ በእውነት ቅዱስ ላሊበላ ያውኑ እንደሚታወቀው በመንግስትም በኩል በመንፈሳዊም በኩል መሰረት ነው። ይህንን መሰረት ለማጽናት ነው። በእውነት መሰረቱ ምናልባት ትንሽ እንደመዳከምም እንደመረሳትም ደረጃ ላይ የተደረሰበት እንደነበረ ነው ማስታወሰው። እንግዲህ በእኔ ግንዛቤን የወሰድኩት ጉባኤ ቤቱ በ95 ዓመተ ምህረት አዲስና ብሉይ ተተክሎ ብዙዎችን ወደ 4-5 ይመስለኛል አስመርቋል። ይሄ ትልቅ በረከት ነው፣ ትልቅ ጸጋ ነው። እንግዲህ ቅዱስ ላሊበላ ትምህርቱን በብዙ ነገር አስቀምጧል። ወንጌሉን ያውኑ መምህራችን ሲሉ እንደነበሩት ሁሉ ጽፏል። እዚያውኑ ቅዱስ ላሊበላ አካሉም ህንፃውም ምድሩም ወንጌል ነው። አሁን በተለይ ቤተ ማርያምን ውስጥ ገብተን ስናይ እኮ ያው ሁሉም ወንጌል ነው። ልደቱን፣ ስደቱን፣ ምስጢሩን ነው የሚያስተምረን እና ስለዚህ ይህንን ህንፃውን ደግሞ እንደዚህ በዘመናችንን በምንችለው መንፈሳዊውን ከዓለማዊው ጋራ አጣምረን ለመስራት በዚህ ልክ መዘጋጀታችንን በጣም ትልቅ ተስፋ ነው። እኔ በዚህ አልጠብቁም ነበረ። ቤቶች ተሰርተዋል እና እንዲያው እዚያው እንዲመረቁ ሲሉ ጊዜ የኔም ጎጆ እግረ መንገድ ታድሳ ስለምትኖር ያችን ለማየት ነበረ የኔቱን ጎጆና በዚያ ልክ ወሰድኩት እንጂ ይህን ያህል ሰፊ እንዲያው ከተማ አስተዳደራዊ ጉባኤ ይሆናል ብዬ ከዚያም በላይ እንግዲህ ብዙዎች እንግዶች መጥተዋል። በዚህ ልክ በጠብቅ ኑሮ ወንም የዛሬውን ጉዞ ወደ ነገም ምናልባት ሊሻሻልበት መንገድም ይፈጠራል ብዬ አስባለሁ። ነገር ግን አረዳድ ላይ ትንሽ በመንገድ የተላለፍን ይመስለኛል። ያ ሁኔታ ነው የገጠመኝ እና ስለዚህ በእውነት ጥበብ ትይስም ኩሉ መዛግብት ናት የተባለው። አዎ እንግዲህ ጥበብ እግዚአብሔር ወልድ ነው። በምናውቀውም ደግሞ ጥበብ ከምንም በላይ ይበልጣል። አዎ እሱን ወኩሎ በጥበብ ገበርከ ነው የተባለው። ሁሉንም በጥበብ መንፈሳዊ ነው ሁሉ እግዚአብሔር አምላካችንን። አዎ ጥበብ ያስፈልጋል። ጥበብ ማለት ያው እንደሚታወቀው እውቀት ትምህርት ነው። እንግዲህ ምን ትብከዘ ይነሳይከም ካልከን ትውልድ መታነጽ ያስፈልጋል። ስለዚህ ይህ ጉባኤ ቤት ማምረቻ ነው፣ የእውቀት ማምረቻ፣ የትውልድ ማምረቻ መሆን እንዳለበት ነው። እንግዲህ መሆን እንደሚችል ነው እየተነጋገርን ያለ ትንቢቱ በዚህ ልክ ነው። ያም ደግሞ ይህንን መንፈሳዊውን አዎ ከዘመኑ ጋር አገናኝተን ትውልዱን እንዴት እናትርፍ ነው። አሁን ይሄ ጉባኤ የተመካከረ ያለው በዚህ ዙሪያ ነው። ትውልዱን እንዴት እናትርፍ፣ ቤተክርስቲያኒቱን እንዴት እናስቀጥል። አዎ እንግዲህ እነ ላሊበላ ከመቃብር ተነስተው ሁለተኛ ላያንጹ ይችላሉ። እኛ በታነጸው ላይ በተጻፈው ላይ ባወቅነው ላይ እንዴት ነው
በምን ነው እንግዲህ አጀንዳው ይህ ነው። ከዚህ አይወጣም። ብዙ አጀንዳዎች፣ ርዕሶች ይኖራሉ፣ ምዕራፎች ይኖራሉ። ነገር ግን እዚህ ብዙ የሚወጣ አይደለም እና ስለዚህ በእውነት ይህንን ለማስፈጸም እድሉ አለ። ብፁዕ አባታችን አቡነ ኤርምያስ እንደምታውቋቸው የጥበብ የእውቀት ምንጭ አባት ናቸው። ብዙንም በጥበብ ያሳለፉ አባቶች እንደምታውቁት በዚያ ክፉ ዘመን ብዙንም ያሻገሩ አባት ናቸው። ትውልድንም በተመሳሳይ ወደ እውቀት ቤተክርስቲያኒቱ ወደ ቀጣይ ማሳለፍ የሚችሉም አባትም ናቸው እና ስለዚህ ይህንን ፕሮግራም ይህን ፕሮጀክት እውን ለማድረግ የሁላችንም ድርሻ ግን ያስፈልጋል። በተለይ በውጭ ዓለም የምትኖሩ ወገኖቻችን የኢትዮጵያን ታሪክ የምትጠብቁ የኢትዮጵያን ቤተክርስቲያን ባህሏን፣ ትውፊቷን፣ ታሪኳን የምትወዱ የምታከብሩ ወገኖቻችንን አሁን እየታሰበ ላለው ፕሮጀክት የእናንተ ድርሻ ትልቅ ነው። እንግዲህ በዚህ መልእክትን እያስተላለፍ ነው ያለሁት። ስለዚህ ይህንን የምትሰሙ የምታዳምጡ ሁሉ እንግዲህ ይህንን ምንም አይደለም፣ ዩኒቨርሲቲ ብንሰራ ሌላም ብናደርግ ይቻላል። የማይቻል ነገር የለም እኮ። ሰው እችላለሁ ካለ የሚችል እግዚአብሔር ስላለ የማይቻል ነገር የለም። ሰው ግን አልችልም ሲል ነው የማይችል ነው የሚቀረው እስከ ዘላለም ድረስ እና ስለዚህ ይህንን እውን ለማድረግ የሁላችንም በጸሎትም በሀሳባችሁም በእውቀታችሁም በገንዘብ በሁሉም ነገር እንድትረዱን በጉባኤው ስም አደራ እላለሁ። እንግዲህ በጣም ሊቃውንት ሳሙኤል ትልቅ ሰው ናቸው። እንግዲህ በእድሜ በጣም ትንሽ ሆነ ይችላሉ። ነገር ግን ነው ትልቅነት በብዙ ነገር ስለሚለካ በዚያ ልክ ነው። እንግዲህ መምህሮቻችንም አሉ በእውነት እኛንም አሁን ያስተማሩን መጋቤ ብሉይ ይንታ ታደሰ የትህትና ባለቤት ናቸው፣ የእውቀት ባለቤት ናቸው። የሐዲሳቶቹ ናቸው። አሁን እዚህ የሉት እንጂ ሐዲሳት ያስተማሩ እንደ አጋጣሚ ሁሉም ወደ ውጭ ሄደዋል፣ ወደ ካናዳ ነው ያሉት። ብሉይ ኪዳን ያስተማሩ መምህራኖች እዚህ ያሉና እናንተን በዚህ አጋጣሚ እዚህ ትንሽ እውቀት የእናንተ ትልቅ እውቀት ነው። እኔ ደግሞ የእናንተ እውቀት እንድሳተፍ ስላደረጋችሁኝም እንደ በጉባኤው ስም አመሰግናለሁ። አምላካችንን እንግዲህ በሌላ ጊዜ አንዳንድ ጊዜ በዚህ ሳልፍ ስመጣ ብቁያ ነው ማየው። እንግዲህ ብዙ አባታችን የእርሱን ፈቃድ ይሁን ሀገረ ስብከቱ የጋራችን ሊሆነ እዚህ አቅቺ ይሄ ጉባኤቱ እኔም አለብኝ ማለት ነውና ከነ ጎጆዋ ጀምሮ የኔ ሀገረ ስብከት ማለት እችላለሁ። ሲሄድ ስመጣ ብቁየ ነው የሚሄደው አንዳንድ ጊዜ እና ስለዚህ በምንችለው ሁሉ እኛም ከእናንተ ነን። ጉባኤው ከኔ ደም ጀምሮ ሌሎቹም ሁሉ የወለደ ነውና በጣም ይህንን ጉባኤ ከሀሳቡ ጀምሮ እስከዚህ ሰዓት ድረስ ሁሉ እንዲከናወን ላደረጋችሁት ሁሉ እግዚአብሔር ጸጋውን ያብዛልን። እንግዲህ የሪፖርት ወረደ አልወረደ እያልኩ ነው ያለሁት ውስጤ። በዚህ ልክ እጨርሳለሁ። ኤርምያስ የሰሜን ወሎ ሀገረ ስብከት እንዲሁም የደቡብ ወሎ ሀገረ ስብከት እንዲሁም ደግሞ የኬምሴ ሀገረ ስብከት ሊቀ ጳጳስ የዚህ ታላቅ ደብር የበላይ ጠባቂ የቅዱስ ሲኖዶስ አባል አባታችን ቆሞስ አባ ሕርያቆስ የዚህ ታላቅ ደብር ዋና አስተዳዳሪ እንዲሁም እንግዲህ ሁላችሁም የዚህ ታላቅ ጉባኤ ቤት መምህር ሊቀ ሊቃውንት የኔታ ሳሙኤል፣ ዶክተር ስንታየው፣ ፕሮፌሰር ጋሻ ያለህ የአዲስ አበባ ዩኒቨርሲቲ መምህር፣ እንዲሁም ፕሮፌሰር የኔታ ዳንኤል፣ ሌሎቻችሁም የዚህ ታላቅ ቦታ ቅዱስ ተሰኝቶ ቅድስት ያሰኛት የቅድስቷ ከተማ ቅዱስ ላሊበላ ከተማ ከንቲባ እንዲሁም የብልጽግና ጽሕፈት ቤት ኃላፊ
ሌሎቻችሁም ሊቃውንተ ቤተክርስቲያን አባቶች፣ እናቶችም እህቶችም በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እግዚአብሔር ሁላችንም ለዚህ መልካም ነገር ተሰባስበን እንድንመገብ ያደረገን አምላክ ክብር ይድረሰው። ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ውዳሴ ይድረሳት። እንግዲህ እኔ ትንሽዬ ቃል ነው የምናገረው። ለዚህ መብቃት ትልቅ ነገር ነው። ከዚህ በላይ ሌላ ሕይወት ስለሌለ በዚህ ቦታ መገኘትም እንዲሁ ትልቅ ጽድቅ ነው። ከሌላ ቦታ አንስቶ እዚህ ቦታ ያገናኘን እግዚአብሔር ያው እንድንጸድቅ ነው። ስራዎችን የሚሰራው እርሱ ነው። እኛ ያው ተላላኪዎች ነን ማለት ነው። ያው ይታወቃል፣ የታወቀ ነው። ጥሩ ካሰብነ ጥሩን ሀሳብ በአጭር ጊዜ የሚፈጽመው እርሱ ነው ማለት ነው። እነዚህን ስራዎች የሰራናቸው በአጭር ጊዜ ነው። በዋናነት 1 ወር አካባቢ ነው የወሰዱብን። እንዲያው ሲጠቃለሉ ደግሞ ያው 3 ወር አካባቢ ወስደዋል ማለት ነው። እግዚአብሔር ስለሰራቸው ነው በዚህ አጭር ጊዜ የተጠናቀቁት ተሰርተው ማለት ነው። እንግዲህ ጉባኤ ቤት የደም ስር ነው። እንዲያው እንደ ጤና ባለሙያም ሰው የደም ስሩ ከተቋረጠ ወይም ደግሞ የብለድ ሰርኩሌሽን የምንለው ሲስተም ዘገምተኛ ከሆነ ሰው የመሆን እድሉ አባጭር ነው ማለት ነው። ስለዚህ ጉባኤ ቤት የትርጓሜ ቤት ከሌለ ቤተክርስቲያንም የለም፣ ክርስቲያን የሚባልም አይኖርም ማለት ነው። እና ሁላችንም ልናስበው የሚገባ ይሄን ነው። እኔ በበኩል የማስበው ይሄን ነው። ቤተክርስቲያን ህንፃ ገንባ ከምትሉኝ፣ አንድ ህንፃ ቤተክርስቲያን ገንባ ከምትሉኝ 100 የሚደርሱ ጉባኤ ቤቶችን ስራ ብትሉኝ እኔ እንዲያው ደሜን እየሰጠው ቢሆን እየሸጡ ቢሆን እሰራለሁ። ምክንያቱም ለቤተ ክርስቲያኗ መቆም ለክርስቲያኑ ለህይወታችን መሰረት ጉባኤ ቤት ስለሆነ ማለት ጉባኤ ቤት ከሌለ የለንም። እና ጥቅምት አካባቢ ነው ወደ ዋግ ሀገረ ስብከት እንሄዳለን ለዚህ ለአንዳንድ ስራዎች እና ግን ይሄ ቦታ የተለያዩ ጉድለቶች አለው። ግን የመጽሐፍ ትርጓሜ ትምህርት ቤት አለው። በምን ያክል ነው እንቅስቃሴው እያደረገ ያለ የሚል ነገር ተወያየን። ያለው ነገር አየነው፣ መጠንም አየነው። የተመሰረተበትን ጊዜ ማጠናን 23 ዓመቱ ነው። በ23 ዓመት ውስጥ ግን መድረስ ካለበት ቦታ አልደረሰም። መስራት ያለበትን ነገር አልሰራም ማለት ነው። ያ የሆነው ደግሞ ሊቃውንተ ቤተክርስቲያንም ምዕመናኑም የደም ስሩን ስላላወቀው ማለት ነው። የሚሮጥ ህንፃ ቤተክርስቲያን ፎቅ በፎቅ መስራት ላይ ነው የሚሮጠው። የሚሮጥ ሌላ መስራት ላይ ነው። ጉባኤ ቤት ከሌለ ያ ህንፃ እንደሚፈርስ አላወቀም። ጉባኤ ቤት ከሌለ ክርስትና እንደሌለ የተረዳ የለም ማለት ነው። በሁሉም አካባቢ ጉባኤ ቤቶች ያረሞ መብቀያ ሆነው ሌላው ነገር ደግሞ በጣም አምሮ ተውቦ ነው የምናየው ማለት ነው። ስለዚህ እንዲሁ እግዚአብሔር ቸርነት ሆኖ በየቦታው ጥሬ ቆርጥመው ትንሽዬ ውሃ ጎንጭተው ያሉ መምህራን ነፍሴን ብለው ያሉ መምህራን የነሱ ውጤት ስላልጠፋ ነው እንጂ በዚህ ዘመን አካሄድ በጣም ከባድ ነው ማለት ነው። በዛው አያይዞ አሁን በዚህ በሰሜን ወሎ አህጉረ ስብከት የሚከናወኑ መንፈሳዊ ስራዎች እንደው ብፁዕ አባታችንን በጣም ነው ማመሰግነው ማከብረው ማለት ነው። ጉባኤ ቤት ላይ በጣም አጠንክረው እየሰሩ ስለሆነ ማለት ግን ደግሞ እሳቸው ብቻ ተናግረው ውጤታማ አይሆንም። ሁሉም ደግሞ ወደ ጉባኤ ቤት ማዘንበል ይኖርበታል ማለት ነው። ስለዚህ ጉባኤ ቤት ላይ አጠንክረን ልንሰራ ይገባናል። ጉባኤ ቤት ከሌለ የለንም ነው በቃ ባጭሩ። በቃ ይሄን የተለያዩ ጉድለቶች ሊኖሩ ይችላሉ። ጠጋ ብለን ተመካክረን ማስተካከልና መስራት ይኖርብናል። የከሌና የከሌ የሚባለው ነገር እንዲያው ያው ጊዜ እንዳልወስድ ነው ያንም የምነካከውና ያ አያዋጣንም ማለት ነው። ከተማ ላይ ያለው ቢሮም የኛ ነው። ቤተክርስቲያኗ ላይ ያሉት ጉባኤ ቤቶችም ከተማ ላይ ላሉት ሰዎች ናቸው።
ሁሉም የኛ ነው ማለት ነው። ተመካክረን ተዋህዶዎች ነን። በተዋህዶ አንድ ሆነን መስራት ያለብንን እያስቀደምነ መስራት ይኖርብናል። ይሄንን ካላደረግን ልንኖር አንችልም ነው ባጭሩ። ይህን ማድረግ ይኖርብናል። ሌላው ይህን ስራ ለመስራት እንግዲህ አንድ ሰው ገንዘብ ይሰጣል፣ ይረዳል። ግን ውጤታማ የሚሆነው የሚሰጠው አካል ጥንካሬ ነው፣ የሚቀበለው አካል ጥንካሬ ማለት ነው። እዚህ ጉባኤ ቤት ላይ ያሉት የኔታ ሊቀ ሊቃውንት መምህር ሳሙኤል የእሳቸው ጥንካሬ ነው እኛም ከባህር ዳር አንስተን ይህን ያክል እንቅስቃሴዎችን እንድናደርግ መንፈሳዊ ስራዎችን ሰርተን እግዚአብሔር እንዲያከብረን ልንሆን የቻልነው ማለት ነው። በዚህ ስራ እግዚአብሔር እንደሚያከብረንም አልጠራጠርም ማለት ነው። የእሳቸው ጥንካሬ በብዙ ቦታዎች እንቀሳቀሳለሁ እኔ በዚህ ልክ የጠንካራ የሆነ መምህር ግን አላገኘሁም ማለት ነው። አሁን ላይ ላለውም ለወደፊቱም አስተሳሰባቸው እጅግ የረቀቀ ነው ማለት ነው። ይሄን ሳገኝ እኔ ደግሞ ተመቸኝ ማለት ነው። ብዙ ጊዜ ያው ስራ ላይ ነው እኔ ማተኩረው፣ ከዛ አንጻር ለመስራት በጣም ተመቸኝ እና እዚህ ላይ ያሉት ተማሪዎችም እንዲሁ ተማሪዎቻቸው እንደዛው ከባህር ዳር ባለሙያዎችን የኔ ልጆችን ልኬ ከነሱ ጋር እንደ ባለሙያ ሆነው እየተሽከረከሩ ነው ይህንን የሰሩት ማለት ነው። እና እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ በእውነት ማለት ነው። እዚህ በተረፍ ያላችሁት ሊቃውንት አባቶች ይህን ጉባኤ ቤት እንዳይናችሁ ብሌን አድርጋችሁ ጠብቁ። አይን ከሌለ በጨለማ መኖር ስለሚመጣ ይህ ጉባኤ ቤት ደግሞ አይን ነው፣ ዩኒቨርሲቲ ነው፣ ከዩኒቨርሲቲም በላይ ነው። ግን ከዩኒቨርሲቲ በላይ ምን ልበለው ብዬ ነው እንጂ መንፈሳዊ ዩኒቨርሲቲ ስለሆነ በዛ ልክ መርዳት ያስፈልጋል ማለት አሁን ዘመናዊ ዩኒቨርሲቲዎቹ የሚበጀትላቸው በጀት እጅግ ከፍተኛ ነው። በቃ ያው የሚያውቀው ያውቋል፣ እኔም ስለማውቀው ብዬ ነው። ለዚህ ደግሞ በጀቱ ቀርቶ እንደው ደህና አደርክ የሚለው የለም ማለት ነው። እንግዲህ ያን ዩኒቨርሲቲ የሚያቆም አገሪቱን የሚጠብቅ ሰላሟን የሚያመጣ ቤተ ጉባኤ ነው እና መስራት ያለብን ቦታ ላይ አልሰራንም። በቃ ሰላምም ለማግኘት በሰላም እኔ ምኑን ብዬ ልንገራችሁ። በቃ ጉባኤ ቤት የማይሰራው ነገር የለም ማለት ነው። ያቋቋሙ የድጓው የቅዳሴው ይህን ሁሉ ጠቅለለል አድርጎ የሚያመቻቸው ቤተ ጉባኤ የትርጓሜ ቤት ስለሆነ እንዳይን ብሌን አድርጎ መጠበቅ ያስፈልጋል ማለት ነው። እሳቸውንም መርዳት ማገዝ ያስፈልጋል። ኧረ እንዲሆኖ ባሉሽ አሉሽ እየተመሩ መራቅ አያስፈልግም። ቀረብ ብሎ ችግር ካለም ደግሞ ቀረብ ብሎ ማስተካከል ያስፈልጋል እና ከዛሬ በፊት እንዲሆኖ ወደኋላ እንዲቀር ያደረጉትን ነገሮች አጥንቻለሁ። ለዛ ነው እኔ አሁን እየተናገርኩ ያለሁት። ማን እንደጎተተው ምኑ እንደጎተተው እንዴት እንደሆነ የዳረጉት ነገሮች አሉ። ጎጡ ምኑ እንዲህ አይነት ይሄ አይጠቅምም። ቤተክርስቲያን አንድ ናት፣ እግዚአብሔር አንድ ነው። እኛም አንድ የተዋህዶ ልጆች ነን። አንድ ሆነን አንድ ልብ አሳቢ አንድ ቃል ተናጋሪ ሆነን መኖር መጽደቅ ማደግ ይኖርብናል ማለት ነው። ይህንን እንድናደርግ ያው አደራ ነው ምለው። ለወደፊቱ ይህ ጉባኤ ቤት በእግዚአብሔር ቸርነት ምን እንዲሆን ነው ያሰብነው። እኛ እሳቸው ጋር አውርተናል። በእኔ በኩልም ፕሮፖዛሉን ነድፈን አዘጋጅተን ጨርሰናል። ከዚህ በኋላ እንግዲህ ከፌዴራል ጀምሮ ከክልሉ እዚች ከተማ ነው የምንመጣው። መዋቅር ስላለው በመዋቅሩ መሰረት መምጣት ስላለብን ነው። እዚህ ያሉት ደግሞ የከተማዋ ከንቲባ ጥሩ አስተሳሰብ ያላቸው፣ ሌሎችም እንደዚሁ ባህልና ቱሪዝሙ ላይ ያሉ በጣም ጥሩ ወንድሞቻችን ናቸው አውቃለሁኝ። ወደ እናንተ እንመጣለን። እናንተም ጥሩ አቀባበል እንደምታደርጉልን አልጠራጠርም። ምንሰራው ቅድም ሲባሉ የነበሩትን ነገሮች እንግዲህ ትንሽ ለመጥቀስ ያክል ነው እንጂ እየሰራ ነው ስታዩት ነው እኔ ደስ የሚለኝ። እኔም በተፈጥሮዬ ስራ ነው የምፈልገው። ቁጭ ብሎ መጨቃጨቅ ብዙም አልወድም። ውጤቱ አብዛኛው ዜሮ ስለሆነ አንድ ህንፃ ወይም አንድ ስራ ለመስራት ቁጭ ብሎ ሲወያይ ይኖራል። የመስሪያው ብር ለውይይት ሆኖ ያልቅና ከዛ እድሜ ልኩን ጨለማ ሆኖ ይቀራል ማለት ነው። አሁን እንደ ሀገርም ይሄ ነው በቃ ያስቸገረ። በቃ የመወያያው የመሰብሰቢያው ምናምኑ በጀቱን ጭርስ ያደርገውና የታቀደው ነገር ዜሮ ሆኖ ይቀራል ማለት ነው። ይሄ መሆን ስለሌለበት እኛ ደግሞ ስራ ጀምረን ነው የምናሳያችሁ። ስለዚህ ቅድም ሲጠቃቀሱ የነበሩትን ነገሮች ማሳረፍ ያሰብነው
ከተቻለ ከዛ በላይ ካልተቻለ ግን 40 ሄክታር ላይ ማለት ነው። እዚህ ከተማ እዚህ አካባቢ እንግዲህ ለዚህ ጉባኤ ቤት 40 ሄክታር ያስፈልገናል። የራሱ መንፈሳዊ ዩኒቨርሲቲ፣ የራሱ መንፈሳዊ ሆስፒታል፣ የራሱ መንፈሳዊ የጥናትና ምርምር ማዕከል፣ የራሱ የህፃናት አገር ተረካቢ ቤተክርስቲያንን የሚረከቡ ዓለሙ ካበላሸው ነፃ የሆኑ ህፃናት እየተረከብን የምናሳድግበት ብቁ ተመራማሪ ከሆኑ በኋላ ወደ ወላጅ እና ወደ ዓለም እንዲወጡ የምናደርግበት በጣም ብዙ ነገር ያካተተ ፕሮፖዛል ነው የነደፍነው። እሱ እንደምናደርገው ደግሞ አልጠራጠርም። ከሰራን ንጹህ ከሆነ በእኛ ላይ የሚሰራው እግዚአብሔር ስለሆነ ማለት ነው። ይህን ለማድረግ እናንተም ብፁዕ አባታችንም የከተማው ከንቲባም እንዲሁም ባህልና ቱሪዝምም ያው በደንብ እንድታስቡበት ተገናኝተንም ደግሞ እንዲያው ከሚመለከታችሁ ጋር ጥልቅ የሆነ ውይይት እናደርጋለን። በዋናነት ደግሞ ከአባታችን ከቆሞስ አባ ሕርያቆስ ጋር ጥብቅ ውይይት እናደርጋለንና እዛ ላይ በሰፊው እንወያያለን። ሌሎችም ማገዝ የምትፈልጉም ከሀገር ውስጥም ከሀገር ውጭም ያላችሁ ሚዲያው አለ፣ አድራሻዎችን እንለቅላችኋለን። በዛ መልኩ እየተገናኘን አዲስ አበባ ያላችሁ አዲስ አበባ የኛም ሴንተር አለ፣ ባህር ዳር ያላችሁም ባህር ዳር፣ እዚህም እንደዛው፣ ውጭም ያላችሁ ውጭም አውሮፓም አሜሪካም እንደዚህ ሳይቶች አሉን፣ የኛ ብራንቾች አሉን። በምርምሩ ዙሪያም እንደዚሁ ከሀገር ውስጥም ወደ 4 ዩኒቨርሲቲዎች ከውጭም ደግሞ ወደ 5 ዩኒቨርሲቲዎች እኛ ጋር ምርምር ያደርጋሉ። በዚህ መልኩ ይህን የትርጓሜ ቤት ከፍ አድርገን ቅዱስ ላሊበላ ከሰራው በላይ እኛም ሰርተን ለቀጣዩ ትውልድ አሁን ላሊበላ እንደምንለው እኛም የሚተካው ትውልድም ደግሞ እኛን እንዲያነሳ ማድረግ ይኖርብን። ይህን በማድረጋችንና በማድረጋችሁ እንዲደረግ ደግሞ የሚከፋው ይኖራል ብዬ አላስብም። ደስ ይላችኋል አይደል? እና በምን እናደርገዋለን ይሆናል። ለዚህ እንቅፋቶች ሁላችሁም እንደምታውቁት ከሀገር ውስጥም ያልገባቸው በደንብ ገብቷቸው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ ሀገራችን ብትንትኗ ወጥቶ እንድትጠፋ የሚፈልጉ የውጭ ሀገራት ያሳደሩት ተጽዕኖ ነው። ይህንን በጥሶ መውጣት ያስፈልጋል። ግብፅም እንዲሁ በመንፈሳዊ አሁን ላይ ያሉትን አባቶች አይደለም በወቅቱ ኢትዮጵያ ተቀብራ እንድትቀር አሁንም ደግሞ የሚሰሩት አውሮፓውያኑም ሌላውም እንዲሁ ማለት እንዲያው ሌላውን አታመካኙ እያሉም ይናገሩ አሉ። እንግዲህ ለጥፋት ምክንያት የሆነን ሰው ማንሳት ግዴታ ነው። ያው እንግዲህ ሰይጣንን ሁሌ የምናነሳው ለጥፋት እንቅፋት ስለሆነ አይደል? እንዲህ ምን ይደረጋል ማለት ነው። አሁን እነሱ ራሳቸውን ለማውጣት ኢትዮጵያንና ኦርቶዶክስ ተዋሕዶን ለማጥፋት የሰሩት ስራ ራሳቸውን ከፍ ለማድረግ ያው ይደነቃሉ። የኛ ጅልነትና እንቅልፋምነት ደግሞ በጣም ምን ብዬ ልግለጸው እኔ ማለት ነው። ስለዚህ መውጣትና መጠንከር ይኖርብናል። በጣም ከባድ ነው። ያን ውስጡን ማጥናትና ማስተካከል ይኖርብናል። አሁን እኮ የዛሬ 32 ዓመት አንድ የጀርመን ዶክተር ያጠናው ጥናት ለተባበሩት መንግስታት ያቀረበው ጽሑፍ እኛ አውሮፓውያን ለመኖር ለማደግ ለመሰልጠን አፍሪካውያንን መቆጣጠር ከአፍሪካ ደግሞ ኢትዮጵያን ከኢትዮጵያ ደግሞ እምነቱን ጠቅሶ ጥናት አቅርቧል ማለት ነው። ይሄ አንድ ሰው ይህን ያክል ጥናት ካቀረበ የተሰበሰበው ደግሞ ምን ያክል እንደሚያዳብረው አስቡት ማለት። ስለዚህ ተብሎ እውቀቱን ጥበቡን ሁሉን ከአበላሹብን በኋላ አሁን ምን ላይ ነው የደረስነው? እርስ በርሳችን እንኳን በሰላም መኖርና ተመካክረን መኖር እንዳንችል እንኳን እርስ በርሳችን ተበላልተን ተነካክሰን ምድረ በዳ ሆኖ አገሪቱ ባዶ እንድትሆን ለዚህ ያደረሱ ማለት። አሁን ሁላችን የምንጣላው በጎጥ በዘር በምናምን ይሄ አሁን የኢትዮጵያ ባህል እኮ እንዳይመስላል። ለብዙ ዓመታት የሰሩት የሰፉት ነገር ነው ማለት። ይሄንን ፈታተን በጣጥሰን መውጣት ይኖርብናል ነው፣ አደራችሁ ነው። ከዚህ አያይዞ እንዲያው በብፁዕ አባታችን ፊት ማቅረብ የምፈልገው
ቅድም ብፁዕ አባታችን አቡነ በርናባስ እንዲያው ቸኩለው ነው እንጂ በእሳቸውም ፊት ማቅረብ ያስፈልጋል። እዛም አስከተማም አካባቢ ስንዞር ያገኘ ነው። እዚህም አካባቢ አለ። ጥበበኛ አባቶችን የተለያየ ስያሜ መስጠት። አሁን ይሄ የኢትዮጵያ ባህል እንዳይመስላችሁ። ሸክላ የሚሰሩ ብረታ ብረት የሚሰሩትን እነዚህ ሌላ ስራ ይሄ ቡዳ የሚል ስያሜ ሰጥቶ አለመገናኘት። አሁን አስከተማ አካባቢ የገጠመኝ 2009 አካባቢ ነው ሂጄ፣ ግን እግዚአብሔር ይባርካቸው ተሰባስበው አወያይተናቸው ለመፍታት የቻልንበት ሁኔታ አለ። አንዳንድ ነገር ቢኖርም ማለት ነው። ይሄ ሽመና የሚሰራውን ይሄ ጥበብ የሚሰራውን ይህን ስያሜ መለያይ። አሁን የዛ አይነት ሙያ ያላቸው ዲያቆናት ከሚቀድሱበት ቤተክርስቲያን ሌሎች ደግሞ አይገቡም ማለት ሌላ ዲያቆናት አይገቡ። አሁን ይሄ እንዴት ነው የምናደርገው? አሁን ይሄ ድንጋይ የሚጠርበው ጥበበኛው ምናምን እንደዚህ የሚባል ከሆነ ቅዱስ ላሊበላን ምን ልንነው? በጣም የቸገረ ነገር ነው ማለት ነው። እና ውጮች ናቸው። የኛ ሽመና የሚሰራውን ሸማኔ የነሱ ስትሆን ቴክስታይል፣ የኛ ብረታ ብረት የሚሰራውን ቀጥቃጭ የነሱ ስትሆን ደግሞ ኢንጂነሪንግ ብለው፣ የኛ ቆዳ የሚሰሩትን ፋቄ የነሱ ስትሆን ሌዘር የቆዳ ፋብሪካ ብለው፣ የኛ አፈሩን ወደ ሩሎፍ የማዕድን ሲስተም ቼንጅ አድርገው ምጣድስ የሚሰሩትን ፈላሽ አፈር ቆፋሪ የነሱ ስትሆን ደግሞ የብርጭቆ ፋብሪካ እያሉ የኛ እጽዋት የሚሰራውን ለመድኃኒት ኦሪጂናል የሆነ መድኃኒት የሚያመርተውን ወገኖቻችን ጠንቋይ የሚል የነሱ ስትሆን ደግሞ ፋርማሲ ሆስፒታል ብለው መጫወቻ አድርገውናል ማለት። አሁን እንዴት ነው የሚሻለን? እንግዲህ ሸማኔው የሰራውን ልብስ ለብሶ አምሮበት ሸማኔውን ይሳደባል። የሸክላ ስራ የሚሰሩትን በእነሱ ምጣድ እየበላ ሸክላ ሰሪ ብሎ ፈላሻ ብሎ ይሳደባል። ቆዳውን ለብሶ በብራና የተጻፉ ጸሎቶችን እየጸለየ ቆዳ የሰራው ፋቂ አልጋባም እያለ በጣም የቸገረ ነገር ማለት። ለዚህ እዚህም የተወሰኑ ነገሮች አሉ። አጥንቻለሁ፣ ዝም ብዬ አይደለም እያወራው ያለው እና በጭራሽ ይሄ ጉባኤ ቤትም ይህን ማጥፋት አለበት ብዬ አምናለሁ። ከተማው ላይ ያላችሁም ወገኖችም እንዲሁ ሊቃውንተ ቤተ ክርስቲያን ይሄ አግባብ አይደለም፣ አያጸድቅም ይሄ ማለት ነው። በቃ ይህን አይነት ነገር ይዘን ቅዳሴም ብንገባ ብንሰብክም ብንጸልይም እግዚአብሔር አይቀበልም፣ አይሰማም በጭራሽ። እንዲሁ በአማረ ልሳን ብናወራ ምን ብንል ብንጸልይ ብንወድቅ ብንነሳ ብንጾም ብንጸልይ እግዚአብሔር አይቀበልም። እግዚአብሔር እንዲቀበለኝ ምን መሆን አለብኝ የሚለውን ነገር በደንብ ማሰብ ያስፈልጋል ነው። ሌላው ለሁላችሁም ብፁዕ አባታችንም በተለይ ደግሞ የዝች ከተማ ከንቲባ በደንብ እንወያያለን ብዬ አስባለሁ። በዛው የሁላችንም የስራ ድርሻ ስለሆነ ይች ከተማ ያለች የቅዱስ ላሊበላ የትርጓሜ ውጤቶች፣ ፍልፍሎች፣ ህንፃዎች እስካሉ ድረስ ነው ማለት። እነዚህን ህንፃዎች ለመጠበቅ ምን ማድረግ አለብን የሚለው ነገር ሁሌም አይምሮዬ ላይ እንትን ይለኛል እና ምን ለማለት ፈልጌ ነው፣ ክብረ በዓሉ ላይ በተለይ ታኅሳስ ላይ በጣም የሚያሳዝኑኝ ነገሮች አሉ። እንደ መንፈሳዊም እንደሌላ ምንድን ነው ልናገረው? አንደኛው ነገር ከቤተ ክርስቲያን ስርዓት አኳያ እየተቀደሰ በዙሪያው ሞንታርቦ ነው የሚጮኸው፣ የነጋዴ ሞንታርቦ ማለት። አባቶች እየሰበኩ ከዋልድባ የተባረከ ከዚህ የመጣ የዚህ የምናምን እያለ ነጋዴ ይጮሃል፣ ሰባኪ የመጣው ህዝብ ማንን ሰምቶ ምን አግኝቶ ምን ውጤት ይዞ ይሄድ ነው። በጣም የቸገረ ነገር እየተቀደሰ ድብቅብቅ ያለ ነገር ይሄ ከስርዓተ ቤተክርስቲያን አንጻር። ሌላው በዙሪያው የተጠመደ ሞንታርቦ እኔ አደገው ይሄ ነው። የኢያሪኮን ግንብ ያፈረሰ ድምፅ ነው። በዙሪያው የተጠመደ ሞንታርቦ ይሄ ሳውንድ ሲስተሙ ከመሬት ፍግታ ጋር ኮንታክት ካደረገ በኋላ ፓወሩ በጣም ከባድ ነው። ህንፃ የመበታተን አቅሙ ከባድ። እንደ ፈንጅና ድማሚት አታውቁም እንደ ተቀብሮ እኮ እዛ ጠቅ ሲያደርገው ነው ከዛ ጋር ኮንታክት አድርጎ ያተራራውን ድንጋው የሚበታት ነው ማለት ነው። ስለዚህ የዚህ ቅርስ ህልውና እንደው ብዙ ሰው ያሰበው አይመስለኝም። ስለዚህ ቀጣይ ታኅሳስ ላይ እኔ አንድ ሞንታርቦ በዙሪያ ሚጮህ ነጋዴ የሚባልና ባይኖር ደስ ይለኛል። ብር ትንሽ የሚያገኝ ይኖራል። ደምሩትና እኛ ቢሆን አዋጠን እንስጥ። በቃ በእውነት የሆነ ጥናት ስናደርግ አብዛኛው ነጋዴ ከሐረር ሙስሊም ሁሉ አግኝተናልኛ። ሙስሊም ከሐረር የመጡ የምናውቃቸው እዚህ ለመሸጥ ግን መስቀል አድርገው ማለት እንደዚህ፣ ሌሎችም እንደዛ በቃ ለስርዓቱ ማይጨነቁ ማለት
የኛውም ደግሞ ጅል ነው። በቃ ትንሽ ያችን ብር ለማግኘት አብሮ እንትን ይላል ማለት ነው። ይሄ ማስተካከል ይኖርብናል። ሌላ ጊዜ ስለማላገኝ ነው እኔ እየነገርኳቸው ያለ። እጅ ለእጅ ተያይዘን እናስተካክለው ነው በቃ። በዚህ ዙሪያ የተሰለፈው ነጋዴ ጠቅላላ የሚያስገባው ገቢ ካለ እንዲያው እኔ ጦሜን ውዬ ባድር ይሻለኛል እሰጣለሁ። በቃ እውነቴን በቃ ለቤተ ክርስቲያኑ ደህንነት፣ ለደብሩ ደህንነት ስንል ደማችንም ሽጠን ቢሆን ያንን እናስተካክለው። ለዚህ የከተማው ከንቲባ እጅግ በእውነት እንደሚደግፉኝ አልጠራጠርም። ባህልና ቱሪዝምም እንደዚሁ ማለት ነው። እኔ አልወቅስም፣ ለወደፊቱ እንስራ። እነዚህ ነገሮች ትንሽ መስተካከል ይኖርባቸው ነው አለባቸው ነው። እዛ በተረፈ ደግሞ ለአባታችን ለቆሞስ አባ ሕርያቆስ ነው በዋናነት መሪ መሳቸው ስለሆኑ በዓሉ በደረሰ ሰዓት ላይ ያለው እንትን በቃ ውስጥ ሚሸናለ፣ ሚጸዳዳለ፣ የተለያየ ነገር ሚያደርጋለ ምናምን በቃ አቅመ ደካሞች ይወድቃሉ፣ ሌላው ጠቅጥቋቸው ይሄዳል ምናምን። ይሄ የእናንተም የአባታችንም የኛም በቃ ይሄ ትስስራችንን አጠንክረን ማስተካከል ይኖርብናል። ይሄንን ካላስተካከል ነው ከባድ ነው። እንደ ዋዛ የምናያቸው እነዚህ ጥቃቅን እንዲሁ መሀል የተጠቀሰ አለ። ቀበሮውን ለማስግሩ ለነቆን አጽለንም ሳለ አጸደ ወይን ነው የሚለው። እነዚህ ጥቃቅን ቀበሮዎችን ትርጓሜው ጥቃቅን ቀበሮ ይሄ ምን ችግር አለው የምንለው ኃጢአት ተሰብስቦ በቃ ትልቅ መስቀሉ እንደተቀበረው ማለት ትንንሽ ቆሻሻዎች ተከምረው እዛ መስቀሉን ለማውጣት ስንት ወር ስንት ልፋት እንደጠየቀ አስቡት። ይሄ ሁሉ ነገር ተጠራቅሞ በቃ ያው ምንፈልገውን ነገር ለማግኘት እንቅፋት ነው የሚሆነን። እንደ ዋዛ የምናያቸው ነገሮች ከባድ ነው የሚሆኑት እና አላበዛም። ያው ሌላ ጊዜ ላላገኛችሁ እችላለሁ ብዬ ነው። እዚህ በተረፍ በማንኛውም ነገር አቅሜ በፈቀደው ልክ ከጎናችሁ ነኝ። እናንተም ከጎኔ አትለዩ እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ለማንኛውም የተሰማኝን ደስታ መግለጽ እፈልጋለሁ። መጀመሪያ በዚህ ታላቅ ጉባኤ ላይ ስብሰባ ላይ በእንዲህ አይነት ታላቅ ልማት ላይ የኢትዮጵያ ቤተክርስቲያን ልታደርገው ከምትገባው አንዱ ዋናውን ነገር በዚህ ስራ እኔም እንድሳተፍና እንዳይ የጋበዙኝን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ እላለሁኝ። እኔ በእኔ በኩል ምንድነው ሀሳቤ፣ በአጠቃላይ የትምህርት ፋይዳው ምንድነው የሚል ሁልጊዜ በውስጤ አለ። የኛ ብቻ አይደለም፣ የዓለም የትምህርት ፋይዳ እኔ በጣም ችግር ውስጥ የገባ ይመስለኛል። እንግዲህ መምህር ብዙ ልታረመኝ ትችላለህ። የኛ በኋላ ምናልባት አስብበታለሁ። ዓለም ዛሬ ትምህርት ነው ብላ እየተከተለችው ያለው የዘመናዊ ትምህርት ማንን ነው እያወጣ ያለው፣ ምንድን ነው እየፈለፈለ ያለው የሚለው እኔ ከኛ ከቤተክርስቲያናችን ትምህርት ጋር ስናነጻጽረው በጣም ያሳዝነናል። ሐኪም ያወጣል። ስንት ዓመት ተምሮ አንድ ሐኪም ይሆናል። ሐኪም ከሆነ በኋላ ግን ህዝብ የሚረዳ ሐኪም ሳይሆን እንዴት አድርጌ ህዝቡን ልበዝብዝ የሚል ሐኪም ነው የሚወጣው። ኢንጂነር ይወጣል። እንዴት አድርጌ ኢትዮጵያዊ ቢሆን እንዴት አድርጌ የሀገሪቷን ሀብት ልመዝብር ይላል እንጂ በሀገሪቷ ውስጥ ያሉ ታላላቅ ህንፃዎችን እንዴት አድርጌ ህይወት ልስጣቸው አይልም። ለዚህም ነው በየትኛውም ሀገር ስትሄዱ አዲስ አበባም ጨምሮ አንድ የላሊበላን የመሰለ ህንፃ አታገኙ። ከፈረንጅ ሀገር የተቀዳ ህንፃ ነው። ያ ደግሞ ቀላል ስለሆነ በቀላል ገንዘብ የሚገኝበት ስለሆነ ነው። ስለዚህ የትምህርት ፋይዳው ከህዝቡ፣ ከህብረተሰቡ፣ ከመንግስት፣ ከሌላም ገንዘብ ሰብስበን ህይወታችንን እንምራ የሚል ወጣት የሚያፈራ እንጂ የሀገሪቷን ባህል የሚጠብቅ የሀገሪቷን ወደፊት የሚያራምድ አይደለም። የኛም እንደዚሁ ነው የሆነው። አስኳላ የሚባል ትምህርት ኢትዮጵያ ውስጥ ከገባ በኋላ ያፈራው የኔም ቢጤ ምሁር ነው። ምሁር ከሆነ
ምንድነው የዚያ ምሁር ተግባሩ ቢባል ተግባሩ ዛሬ ያለችዋን ኢትዮጵያን ዛሬ የምናካሂዳትን ኢትዮጵያን ወደ ነጭ ወደ ፈረንጅ ወደ አውሮፓ የሚወስድ መንገድ መቀየስ ነው። አንድ የአድዋን ጦርነት ድል ያደረገ ኢትዮጵያዊ ጀግና በራሱ ባህል፣ በራሱ የውጊያ ስልት፣ በራሱ ጄኔራሎች ተዋግቶ ድል ያደረገ በኋላ ግን አስኳላ ሲገባ ማይጨው ላይ ተሸነፈ። የሚገርም እኮ ነገር ነው። ያ ጀግንነት ከኢትዮጵያ የትምህርት ስርዓት ጋራ ከኢትዮጵያ ባህል ጋራ አገር በቀል እውቀት ጋራ ስለቀረ ማይጨው ድል ልናደርግ አልቻልንም። ለምን? አስኳላ ገብቷል መሀላችን። በየትም ቦታ ላይ ይሄ ነው አሁን ያለው። አስኳላ በገባበት ነገር ሁሉ ምንድነው ያደረገው? የኛን ጥንታዊ የሆነ ታላቅ ነገር አውጥቶ ጥሎ ፈረንጅ የሰጠን እየተከተልን በመሄዳችን አሁን ያለንበት ላይ ደርሰናል። እኔ ሁልጊዜ እናገራለሁ፣ ይህች ሀገር እስካሁን ድረስ የቆየችው 80% የኢትዮጵያ ሕዝብ ገበሬ ስለሆነ ነው። እኛ ብንሆን ግን አጥፍተናት ነበር ነው የምለው። ይሄ የሆነው ደግሞ ዋናው ምክንያት እየተማርን ያለ ነው እየሄድንበት ያለ ነው የትምህርት ስርዓት ፋይዳው አንድነትን፣ ኢትዮጵያዊነትን፣ ሰላምን መገንባት አይደለም እና አሁን እየተጀመረ እንግዲህ ይታያችሁ ከህፃንነቱ ጀምሮ አንድ ልጅ ኪንደርጋርተን የሚባል የህፃናት ሙያ ይገባል። ገብቶ በእንግሊዝኛ ተናገር ነው የሚባለው፣ በፈረንሳይኛ ተናገር ነው የሚባለው። ያንን ተናግሮ ሌላ በቋንቋ ቢናገር ይደበደባል በህፃናቱ በራሳቸው። ያንን ተናግሮ አሜሪካን ሀገር ድረስ ይሄዳል። አሜሪካን ሀገር ሄዶ ምን ይሆናል? ኢንጂነር ይሆናል፣ የግብርና ባለሙያ ፕሮፌሰር ይሆናል። ይሄ ሰው የአሜሪካንን ትራክተር ይለውጥ እንደሆነ እንጂ ለ5000 ዓመት ያረስንባትን ማረሻ አይለውጣትም። እስካሁንም አልተለወጠችም። ለምንድን ነው ብለን አንጠይቅም። ምንድን ነው እየተማርን ያለ ነው የሚለውን አልጠይቅም። እና የትምህርት ፋይዳው ከኛ ከጥንታዊቷ ኢትዮጵያ ቤተክርስቲያን ጋራ የተቀብሮ የቀረ ይመስለኛል። እና ይህንን ለማውጣት የሚደረገው ጥረት ኢትዮጵያን ማዳን ነው ብዬ ነው የማስበው። እና በእኔ በትንሹ አስተሳሰቤ ይሄ ትልቅ ለውጥ ሊመጣ የሚችለው ይቺ ቤተክርስቲያን እንደተባለው የራሷን ኮሌጅ፣ የራሷን ዩኒቨርሲቲ፣ የራሷን የትምህርት ተቋም ይዛ በባህላዊው በአገር በቀሉ እውቀት ላይ ዘመናዊነትን ካልገነባች መውጫ የለንም። ዘመናዊነት ሊገነባ የሚገባው በአገር በቀል እውቀት ላይ ነው። አስኳላም ሊያድግ የሚችለው የነበረ በአገር በቀል እውቀት ላይ ነበር። ያኔ አምጥተው በባዶ ሲሚንቶ ላይ የጥንታዊውን ቤተክርስቲያን ጥንታዊውን ትምህርት ወደ ጎን ገፍተው በባዶ ሲሚንቶ ላይ አስኳላን አበቀል ነው። ይሄው በቀለ 100 ዓመት። ዩኒቨርሳል በተባለ ዩኒቨርሲቲ ውስጥ ስበሳችን ተማሪ በተማሪ የሚጋደልበት ህብረተሰብ ውስጥ ደረስን። አስኳላ ምንድን ነው ለኢትዮጵያ የፈየደው? እንዳልኳችሁ ነው። የተሰራ መኪና እናገኛለን፣ ቡና እንልካለን፣ ኔስካፌን አምጥተን እንገዛለን። አንድ በሀገራችን የሚመረት ነገር እንዳይኖር አድርጎ ነው ፈረንጃ አዋቅሮ እየበዘበዘን ያለው። ይህን እኛም ብቻ አይደለም አፍሪካንም ጭምር። አፍሪካውያኖች ተሻሉ ከኛ። አፍሪካውያን ከኮሎኒያሊዝም ሲወጡ ወደ ባህላቸው እየመጡ ናቸው። አሁን ስብሰባ ላይ እንኳን አይታችኋቸው ከሆነ የራሳቸውን ካባ የራሳቸውን ልብስ ለብሰው እናያቸዋለን። የእኛ መሪዎች በከራባት ነው የምታዩዋቸው። እና በኮሎኒ ውስጥ የነበረ ህብረተሰብ ወደ ባህሉ ሲመለስ፣ እኛ ግን ወደ ኮሎኒ ወደ ቅኝ ግዛቱ ወዳለበሰን ልብስ እየዞርን ያለ ነው። እና
የትምህርት ፋይዳው የትምህርት ስርዓቱ ተበላሽቷል። የሚመልሰው ደግሞ ይሄ አሁን የጀመርነው አይነት ስርዓት ስለሆነ እግዚአብሔር ያበርታችሁ ነው የምንለው። እኛ እንግዲህ የተቃጠልን ካርታዎች ነን፣ ምንመለስ አይመስለንም እና እባካችሁን ልጆቻችንን አድኑልን እያልኩ ነው። አመሰግናለሁ። እሺ እስኪ አባታችንን በእውነት በሞራል ግለጹልን። እንግዲህ የሰሙትን ሳይሆን ያዩትንና የሚያውቁትን ነው የነገሩን። የአባቶቻችን ደግሞ የዚህን ያህል ርእሰከ በእንተ አንብቦ ወዘልፈ ሀሉ ባቲ ለራስህና ለትምህርትህ ተጠንቀቅ፣ በሷም ጸንተህ ኑር። አባታችን ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ በጢሞቴዎስ በኩልም ለሁላችን ሲመክር የተናገረው የጻፈው አባታዊ መመሪያ ነው። ክቡር መምህር አባ ሕርያቆስ ጸጋዬ የዚህ ታሪካዊ ጥንታዊ ገዳም አስተዳዳሪ፣ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥናትና ምርምር መምሪያ ዋና ኃላፊ፣ የተከበሩ አባታችን ፕሮፌሰር አያልነህ ዛሬ ይህ ጉባኤ ቤት በዚህ መልኩ እንዲነቃቃ ምክንያት የሆኑን ዶክተር ክንፈ ሚካኤል፣ የከተማችን ከንቲባ አቶ መሳይ ወዳጄ፣ እንዲሁም የፓርቲ ጽሕፈት ቤት ኃላፊ ወይዘሮ ዮርዳኖስ እና ሌሎችም የከተማችን አስተዳደር የስራ ኃላፊዎች፣ ዶክተር ስንታየው የታላቁ ገዳማችን አባቶች፣ የተከዜ ምዕራፈ ቅዱሳን ሐዋርያ ክርስቶስ አንድነት ገዳም አባቶች፣ የላስታ ወረዳ ቤተ ክህነት ዋና ስራ አስኪያጅ መልአከ ብርሃን ዮሴፍ፣ ይቅርታ የሀገረ ስብከታችን ትምህርትና ስልጠና ክፍል ኃላፊ ሊቀ ኅሩያን አዋዝ ብዙነህ እና ሌሎችም የሀገረ ስብከታችን የስራ ኃላፊዎች፣ የገዳማት የአድባራት አስተዳዳሪዎች፣ አጠቃላይ የገዳማችን ሊቃውንት፣ ካህናት፣ ዲያቆናት፣ የገዳማችን ኗሪ የሀገር ሽማግሌዎች፣ ምዕመናንና ምዕመናት፣ ከምንም በላይ ደግሞ እንደ አንድ መምህር ብቻ ሳይሆን እንደ አንድ መሪ በመሆን ስለዚህ ጉባኤ ቤት ከማስተማር አልፎ በዘመነ ሁኔታ የግንባታ አደረጃጀትም እንዲኖረው በማድረግ
ጥሩ ተስፋ እየሰጠህን ያለው ወንድማችን ልጃችን ሊቀ ሊቃውንት ሳሙኤል አስናቀና ደቀ መዛሙርቶቹ በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንግዲህ ስማችሁን ያልጠራዋችሁ ብዙ እንግዶች አላችሁ። በጥቅሉ ሁላችሁም እንኳን በዚህ ታሪካዊ ቦታ ከቦታው ጋር በሚሄድ ርዕሰ ጉዳይ ላይ ተገናኝታችሁ መጥታችሁ እንድንነጋገር የእግዚአብሔር ፈቃድ ሆነ እያልኩኝ ሐዋርያው ቅዱስ ጳውሎስ ትምህርትን አስመልክቶ በጣም ደጋግሞ በመልእክታቱ በ14ቱ መልእክታቱ ብዙ መናገሩ ይታወቃል። በዚህ መሰረት አሁን በጠቀስኩት የመጽሐፍ ቅዱስ ክፍል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ ይላል። ልጁን ጢሞቴዎስን ለራስህና ለትምህርትህ ተጠንቀቅ። እየሰማችሁ ነው? ብዙ ጥንቃቄ የምናደርግባቸው ነገሮች ቢኖሩም የመጀመሪያው ትምህርት ላይ ጥንቃቄ ማድረግ ነው። አገርንም ቤተ ክርስቲያንንም ማኖርም ማስቀጠል የሚቻለው ትምህርት ላይ የሁሉም ሰው ጥንቃቄ ካለ ነው እና አባታችን ቅዱስ ጳውሎስ ልጁን ጢሞቴዎስን ለራስህ ማለት ተምረሃል፣ አውቀሃል፣ በዚያ ልክ ለመኖር ከሚያሳስቱህ ነገሮች ተጠንቅቀህ ኑር። ከዚያ ባሻገር ደግሞ ስለ ትምህርትህ፣ ስለ አስተምሮህ፣ ስለ መማር ማስተማር በጣም ጥንቃቄ አድርግ። ማለት ጥንቃቄው በብዙ መንገድ ይገለጻል። አንደኛ ሁልጊዜም እየተዘጋጀህ በገጠመኝ ሳይሆን መናገር ማስተማር ያለብህ በጣም ሁልጊዜ። እንደውም ግዙ በእንተ አንብቦ ነው ያለው። በማንበብ በመመራመር ተዘጋጅተህ አስተምር ማለቱ ነው። መምህር ሁልጊዜም ተማሪ፣ በተለይ የትርጓሜ ተማሪ መምህር ሁልጊዜም ተማሪ ነው። ምክንያቱም የተጻፈውን አባቶቻችን ያሳዩትን ስልት ብቻ በቂ እውቀት ነው ብሎ ከያዘ ሰው አይለውጥም። ሳይመራመር ያንን ከዕቃ ወደ ዕቃ እንደ መገልበጥ እየገለበጠ ዝም ካለ ምንም ሰው አይወጣም። ምክንያቱም ትርጓሜው የተተረጎመበት ዘመን የተመሰጠረበት ዘመን እና የአሁኑ ዘመን ይለያያል። ያን ጊዜ ምሳሌ ሆነው ገላጭ ይሆናሉ የተባሉት ነገሮች ሁሉ አሁን አይገልጹም። እነዛን እየተዘጋጀ መምህር ከዘመኑ ጋር ሀሳባችንን ሊገልጹ የሚችሉ ነገሮችን ምሳሌ እያደረገ መግለጥ መቻል አለበት እና ቅዱስ ጢሞቴዎስን ሲያሳስበው አንዱ በጣም ተዘጋጅተህ ምን መናገር እንዳለብህ አስበህ ሰው ላይ ነው የምታስቀምጠውና ያልሆነ ነገር እንዳታስቀምጥ ማለቱ ነው። እና ተዘጋጅ፣ ተጠንቀቅ። በሌላ መልኩ ችላ እንዳይባል የትምህርት ጉዳይ ችላ እንዳይባል መሪ ነህ። እንግዲህ መሪ አድርጎ ነው ያስቀመጠው። ጢሞቴዎስ ተራ ዲያቆን አይደለም። በኤፌሶን ቤተክርስቲያን ላይ የቅዱስ ጳውሎስ እንደራሴ የሆነ ሰው ነው እና ሳትዘናጋ ከሁሉም ነገሮች አስቀድመህ ለትምህርት
ለትምህርት ጥንቃቄ አድርገህ ዝግጅት ፍጠር፣ ትምህርት እንዳይቆራረጥ ይለው ነበረ። ምክንያቱም የቤተ ክርስቲያን ተልእኮ ሁልጊዜ እንደምንነጋገረው ሁለት ነገሮች ናቸው፣ ማስተማርና መመገብ ናቸው። ሌላው ስራችን ሁሉ የነዚህ ስራ ማስኬጃ ነው። ማስተማር ማለት ማሰማት፣ ማሳወቅ፣ ማስረዳት ስለ ክርስቶስ። ይሄ ሁልጊዜም የማይረሳ ጉዳይ ነው። ማሰማት፣ ስለ ክርስቶስ ያልሰማ እንዳይኖር፣ ስለ ክርስቶስ ያላወቀ እንዳይኖር፣ ስለ መንግሥተ ሰማያት የመረጃ እጥረት ያለበት ሰው እንዳይኖር ሁልጊዜም ማስተማር። የሰማ ያወቀ የተረዳ ሰው ደግሞ ተገቢውን የመግቦት አገልግሎት እንዲያገኝ ማለት እንዲጠመቅ፣ እንዲቆርብ፣ በስጋ ሲታመም በቅባ ቅዱስ ወይም በምስጢረ ቀንዲል እንዲታከም፣ በነፍሱ ሲሰበር ሲታመም በምስጢረ ንስሐ እንዲታከም በማድረግ መስራት የቤተ ክርስቲያኗ ተልእኮ እነዚህ ሁለት ነገሮች ናቸው እና ቅዱስ ጳውሎስ ስለ እነዚህ ነገሮች ነው ተጠንቀቅ፣ ስለ ትምህርት ጉዳይ በጣም ተጠንቀቀህ ስራ፣ አስተውል አለው። ከዛ በኋላ ምን አለ? በሱም ጸንተህ ኑር ማለት በምታስተምረው ነገር፣ በምትናገረው ነገር ኑረህ ተገኝ፣ ሁነህ ተገኝ። በሱ ላይ ጸንተህ ኑር። አትስረቁ ካልክ በዚያ ላይ ጸንተህ ኑር፣ አንተም ባለመስረቅ። አትዋሹ ካልክ በዚያ ላይ አንተም ሳትዋሽ ኑር። አትስከር ካልክ አንተም ባለመስከር ጸንተህ ኑር ማለቱ ነው። በዚሁ ኑር። ለአንድ መምህር መናገር በቂ አይደለም። ለአንድ የቤተ ክርስቲያን አገልጋይ፣ ለአንድ የቤተ ክርስቲያን መሪ መናገር የመጨረሻው ስራ አይደለም። ትልቁ የተናገረውን ሲኖር የኖረውን ሲናገር ሲታይ ነው እና ልጄ ጢሞቴዎስ የምትናገረውን እንድትኖር የምትኖረውን ደግሞ ተናገር። ለዚህ ነገር አደራ ነው የምልህ፣ ተጠንቀቅ ይልና ወእመሰ ዘንተ ገበርከ ታድህን ርእሰከ፣ ይሄን ሆነህ ብትገኝ፣ ይሄን ብታደርግ ራስህን ታድናለህ። ወዘሂ ይሰማዕከ፣ የሚሰማህንም ጭምር ታድናለህ። ልጄ ጢሞቴዎስ እና ስለ ትምህርት ጉዳይ ተጠንቀቅ፣ የምትናገረውን ኑር፣ የምትኖረውን ተናገር። እንዲሁነ ከተገኘ ራስህን ምን ትላለህ? ታድናለህ። የሚሰማህንም ጭምር ታድናለህ አለው። ስለዚህ ዛሬ በዚህ ርዕሰ ጉዳይ እንደዚህ ቁጭ ብለን ብዙ መቆየታችን ደስ የሚያሳይ ነው። ብዙ ጊዜያችንን ቀናታችንን የጨረስንባቸው ጉዳዮች ይኖራሉ። ይሄ ግን ትልቁ መሰረታዊ ነገር ነው፣ የትምህርት ጉዳይ፣ ያውም ትምህርተ ወንጌል ነው። በዚህ ዓለም የምንኖርበት የሳይንሱ ትምህርት ብቻ አይደለም፣ የመንግስተ ሰማያትንም ጉዳይ የምናውቅበት ነው። ያን ረዥሙን መቋጫ የሌለውን ሕይወት የምንኖርበትን ጉዳይ አድርገን ዛሬ እንዲህ የዋል ነው። አባቶቻችን፣ ወንድሞቻችን፣ እናቶቻችንና እህቶቻችን ይሄ በጣም የሁላችን ጉዳይ ሊሆን ይገባል። የትምህርት ጉዳይ የሁላችን ጉዳይ ሊሆን ይገባል። ደግሞም ትምህርታችን ሕይወት ተኮር እንዲሆን አሁን ቅዱስ ጳውሎስ የሚለውን ስሙትማ፣ በዛው ጸንተህ ኑር። በምትናገረው ነገር፣ በምታስተምረው ነገር ጸንተህ ኑር እና በሕይወት ኑር፣ በሕይወት ተናገር፣ በሕይወት ገላጭ ሁን።
ትልቁ የተቸገርነው ይሄ ነው። ደግሞ በህይወት ሆኖ መገኘት፣ ገላጭ ሆኖ መገኘት ወንጌልን እንዲህ አይነት አገልጋዮች እንዲወጡ የሁሉም ሰው ትኩረት ትምህርት ላይ፣ የትምህርት ተቋም አደረጃጀት ላይ ከሆነ አገር መለወጥ ይቻላል። የታመመችውን ኢትዮጵያን መፈወስ የሚቻለው በዚህ መንገድ ነው። እውነት ለመናገር በቃ የታመምነው ይሄ ጎሎ ነው። የወንጌል ትምህርት በትክክል ጎሎ ነው እና ወንድማችን ሳሙኤል ትልቅ ተስፋ ነህ። ይሄ ለደብሩ ትልቅ አቅም ነህ። ለሀገረ ስብከቱ ትልቅ አቅም ነህ። እውነት ለመናገር እንደው እኔ ከመጣው ካገኘኋቸው የሰበካ ጉባኤ አባላት ጋር ብዙ መክረናል። ስለዚህ ትምህርት ቤት ላይ እንደ ምሳሌ ለምሳሌ አቶ ጌጡ አሉ። ረዥም ጊዜ በጣም አገልግለዋልና በዚህ ሰበካ ጉባኤ እኔ ከመጣው በኋላ ከዛም በፊት ቢኖሩም ስለዚህ ሁኔታዎች ግን ስላላገዙን በምንነጋገረው ልክ ብዙ አልገፋንም። እንደ ሰሜን ወሎ ሀገረ ስብከት 2013 ዓመተ ምህረት ላይ የ10 ዓመት መሪ እቅድ ስናጸድቅ ከዛ መካከል በዋናነት ለሁሉም ተምሳሌት ይሆናል ብለን ያሰብነው ቅዱስ ላሊበላን ነው። የቤተ ክርስቲያናችን በቅዱስ ሲኖዶስ ጸድቆ የመጣው የ10 ዓመቱ መሪ እቅድ ከመምጣቱ በፊትኛ 3 ዓመት ቀድመን የ10 ዓመት መሪ እቅድ አቅደን አጽድቀናል እና በ14ቱም ወረዳዎቻችን በዘመናዊ አደረጃጀት የተደራጁ አንዳንድ የትምህርት ተቋማት እንዲኖሩ። በዘመናዊ አደረጃጀት ማለት ምን ማለት ነው? ቤት ሰርቶ አልጋ ፍራሽ አዘጋጅቶ ማስቀመጡ እንዳለ ሆኖ ካሪኩለም ማዘጋጀት። አገርን የሚገድለውም የሚያደነውም ስርዓተ ትምህርት ነው። የቱንም ያህል ስለ ትምህርት ብናወራ መምህሩን ቢያስተምር ብዙ የሚማሩ ተማሪዎችን ቢኖሩ ስርዓተ ትምህርቱ ችግር ካለበት የተፈለገው ለውጥ አይመጣም። ስለዚህ አንድ የቤተ ክርስቲያን ሊቅ ምን ቢያገኝ ነው ሙሉ ሰው ሆኖ ሊወጣ የሚችለው የሚለውን አጥንቶ ስርዓተ ትምህርት አዘጋጅቶ አይናማ ሆኖ እንዲወጣ በትምህርት ሃይማኖቱ፣ በቀኖና ቤተ ክርስቲያን፣ በቤተ ክርስቲያን ታሪክ፣ በትውፊት ያመኑ ሰዎች ደግሞ እግዚአብሔርን ሲያመሰግኑ በሚያቀርቡት በሰዓታቱ፣ በቅዳሴው፣ በማህሌቱ ሙሉ ሰው ሆኖ እንዲወጣ የዚችን ዓለም ጠባይ በቀላሉ መረዳት የሚሆንበትን አቅም ያገናዘበ ስርዓተ ትምህርት የተዘጋጀለት ትምህርት ቤት ማለታችን ነው። በዘመናዊ አደረጃጀት ስንል ሌላ ማለት አይደለም። ይሄን አቅደን ነበረ። የአካባቢያችን ምስቅልቅል እጃችንንም እግራችንንም አስሮ አላራምደን ቢልም በዛ ላይ ደግሞ የማህበረሰባችን ለትምህርት ያለው አረዳድ በጣም ዝቅተኛ መሆኑ ዜሮ ነው ማለትም ይቻላል። ይሄ ሁሉ ተደምሮ እንቅስቃሴያችን እየተገታ ቢሆንም ግን ተስፋ አለው። በሰሜን ወሎ ሀገረ ስብከት ቢያንስ አሁን 13 የጉባኤ ቤቶች፣ የትርጓሜ ጉባኤ ቤቶች፣ አዳሪ ትምህርት ቤቶች አሉ ነው። 13 አሁን አዳሪ ትምህርት ቤቶች አሉ። ጥራታቸውን መከታተሉ ቢቀረንም ማለት ነው አሉን። አሁን የዚህ ቦታ ተስፋው በጣም የለመለመ ነው። አሁን የቅዱስ ላሊበላን ስም ጠርተን ቅዱስ ላሊበላ እንዲህ አይነት ርዕሰ ጉዳይ ብናወራ በእውነት አምነንበት የቅዱሱ ስም በቂ በጀት ነው። የሰው ኃይል ያመጣል። እነ ፕሮፌሰር ነው በዚህ እድሜያቸው ይዞ የመጣው ላሊበላ በመሆኑ ነው። ሳሙኤልን ብለው አይደለም።
አይደለም። ላሊበላ ተጠርቶባቸው አይደለም እሳቸውን የመሰለ ኢትዮጵያዊ ምሁር ይቅርና የውጭ አምባሳደሮችን በእምነቱ ባያምኑም እንኳን ለዝና ብለው ብዙ ስራ ይሰራሉ። ይህን የሚያምን አገልጋይ ካለን እኛ ማለት ነው። የኛ አገልጋይ አማኝ ከሆነ በዚህ ላይ በቃ ትምህርትና ትምህርት ላይ ችግር አለ፣ እንቀይረው፣ እንስራ ማለት ከተቻለ ሰሚያችን ብዙ ነው፣ አጋዣችን ብዙ ነው እና አሁን የአባ ሕርያቆስ ፍላጎት ያደገ ነው። የሰበካ ጉባኤም ከቀድሞ ጀምሮ በዚህ ላይ ችግር አለ ብዬ አላምንም። አሁን ያሉ ወንድሞቻችንም በጣም ጥሩ ግንዛቤ ያላቸው ናቸው። ያንተ ደግሞ በዚህ ላይ ንቁ መሆን በቃ አቅም ነው። ሰበካ ጉባኤው አስተዳዳሪም የቱንም ያህል ቢነቁ ያንተ ንቃት ዝቅተኛ ከሆነ በጣም ችግር ነው፣ በጣም ችግር ነው። ተማሪዎቹን መለወጥ አይቻልም። ችግር ነበር የሚሆነው። ያንተ መቅደም እውነቴን ነው ትልቅ በር ከፋች ነገር ነው እና በጣም ደስ ብሎኛል። እንደው ልናስብ ይገባል፣ ልንረዳ ይገባል። በቃልም በኑሮም ከኛ የተሻለው አገልጋዮችን መፍጠር ይገባል። አሁን ያለነውን አገልጋዮች በመርገም የሚጸድቅ ይመስለዋል ትውልዱ። ያለነውን አገልጋዮች ምን ጎሏቸው ነው እንዲህ ያልሆኑት ብሎ አያስብም። ይሄ የምታዩት አገልጋይ ሁሉ ተቋማዊ እንክብካቤ አግኝቶ የመጣ አይደለም። በእያንዳንዳቸው አሁን መንግስታዊ ተቋማት ላይ፣ መንግስታዊ ያልሆኑ ተቋማት ላይ በምሰሩ ሰዎች አገር የፈጀችው ማገዶ ቀላል አይደለም። በእናንተ ላይ አገር የፈጀችው ማገዶ በእኔና እኔን በመሰሉ በቤተክርስቲያን አገልጋዮች ላይ ግን ምን የተደረገ ነገር አለ? በእውነት ምን የተደረገ ነገር አለ? በግል ጥረት ነው እዚህ የደረሰው፣ በግል ጥረት ነው እና ትምህርት ላይ እጁንም አፉንም የማይከፍት ሰው ለስድብ ብቻ ዝም ብሎ እጁንም አፉንም አጣምሮ በቃ አነባብሮ መስደቡ የበለጠ ማፍረስ እንጂ አይጠቅምም። የጎደለን ብዙ ነው። አላፍርም። እኔ በጎደለን ነገር አላፍርም። ባዝንም አዝናለሁ እንጂ አላፍርም። ማን ነው ያስታጠቀኝ? ይሄ ተቋማዊ አደረጃጀት የፈጠረልን ማን ነው? ተቋማዊ እንክብካቤ እንድናገኝ ያደረገ ማን ነው? የትኛው አባትን አዘጋጅቶ የጠበቀን? እኛ አገር በፈረሰበት ቀን የተወለድነው እኮ እውነት ለመናገር እኔ አገር በፈረሰችበት ጊዜ ኃይለ ሥላሴ ሊወርዱ 5 ወር ሲቀራቸው ነው የተወለድኩት። እና ይሄ ማለት አገር በሚፈርስበት ጊዜ እግዚአብሔር የለሽ ባለስልጣን አገር እየተረከበ ባለበት ጊዜ የተወለድን ሰዎች ምን ልናደርግ ነበር? በእውነት ምን ልናደርግ ነበር? እና አላፍርም፣ ባዝንም ትልቁ አሁን የጎደለንን የማናውቅና ትምህርት ላይ እንስራ የማንል ከሆነ ነው ሀፍረቱ። የሚያሳፍረው ይሄ ነው። ስለዚህ ቆብ የደፋ ነው፣ ቀሚስ የለበስ ነው፣ ሻሽ የጠመጠም ነው፣ ካባ የደረብ ነው፣ የጎደለን ብዙ ነገር መኖሩን ልናምን ይገባል። በእውነት ልናምን ይገባል። ሳንወድ በግድ በቃ የሰጠን ነገር የሰጠን አካል ስለሌለ የጎደለን ብዙ ነው። ይህን እንመን። ስለዚህ ከኛ የተሻለ ሙሉ የሆነ ትውልድ እንዲመጣ አብረን መስራት አለብን። አሁን ብዙ ጠምጣሚዎች ስላሉ፣ ብዙ ቆብ ያደረግን ሰዎች ስላለን ተስፋ ይደረጋል ይመስለኛል። አገልጋይ አለ ብሎ የማመን ነገር አለ ይመስለኛል። ግን የለም። እኔ አላምንም፣ በዚህ አላምንም። እንዲሁ ደመና ካልጣለ፣ ደመና ጠብ ካላደረገ የደመና ሁል ጊዜ መንዣበብ ይጠቅማል። የሚጠቅመው በእርግጥ በተወሰነ መልኩ ይጠቅማል አይደል? ደረቅ ፀሐይ ከሚሆን ደመና ማየቱ ጥሩ ነው። ግን አንድ ቀን እንኳን ጠብ ካላደረገ መትከል ማጽደቅ አለ፣ መዝራት ማብቀል አለ እና አሁን የኛ አለባበስ
እንደዛ ነው የማየው። ቅር አይበለን፣ ቅር አይበለን። ዝናብ የማይጥል ደመናዎች ነው። በእርግጥ ጠማጥመን እንዲለብሰን መታየቱ ተስፋ አይደለም ማለት አይደለም። ተስፋ ነው እኮ ተስፋ ነው። እንደው ረዥም ዘንግ ባይመቱበትም ያስፈራሩበታል ይባላል። ምንም ቢሆን ያስፈራራብናል ሰው፣ ግን በቂ አይደለም። ለ70 ዓመት ብንኖር ነው እንግዲህ ቢቻል 70 ዓመት ነው። እንደው ከተቻለ ደግሞ ቦኖስ ከተሰጠ 80 ዓመት ነው እንግዲህ ቦኖስ 10 ዓመት ከተጨመረ። ለዚህ ይሄን ያህል ዋጋ የምትከፍሉ ከሆነ የትምህርት ቤት ኪራይ፣ የአስጠኒ ኪራይ፣ የትራንስፖርት፣ የዩኒፎርም ወጭ ለዚህ ለ70 ለ80 ዓመት ለምንገለገልበት እውቀት ይሄን ያህል ቦታ ከሰጠን መነሻው እንጂ መጨረሻው ለማይታወቀው ህይወትስ አገርስ ብዙ መክፈል የለባችሁም? ወላጆች፣ እናቶች ምንም ነገር እኮ አላደረግንም እኮ። ስለዚህ ትምህርት ላይ መንፈሳዊ ትምህርት ላይ ከዚህ አንጻር ገልብጦ ማየት ያስፈልገናል፣ መመልከት ያስፈልገናል እና በደንብ ልንሰራ ይገባል። ከዚህ አኳያ ጥሩ ጅምር ነው። አሁን ጥሩ ጅምር ነው። አሁን ብዙ ወንድሞችን እያየን ነው፣ እያገኘን ነው። ያው ነው ባለቤት ከጮኸ ሰም አይጠፋም፣ መቼስ አይጠፋም። እንደው ምንድን ነው የሚል አይጠፋም። እርግጥ አሁን እኛ አካባቢ ይሄ ብዙ አያስኬድም፣ ቢጮህም አይወጣም። አሁን አይደል እኛ አካባቢ ላይ ነገር ሁሉ አስቸግሯል። እንደው ባለቤት ካልጮኸ ጎረቤት ምን አይልም የሚባለው አሁን እኛ ጋር አይሰራም። ጥይት ቢተኮስ ፈንጂ ቢጣል የሚወጣ የለም። የእኛን አካባቢ ብንተውና የሀገሩን ወሬ እናውራ እንግዲህ እንዳጠቃላይ እና መጀመራችን ጥሩ ነው። ይኸው ብዙ ሰው አመጣ ለማለት ነው። መጮኻችን መጀመራችን ጥሩ ነው። ብዙ ሰው አመጣ፣ ነገም ያመጣል። ከዚህ አኳያ ከሰራን ብዙ ነገሮች ይቀረፋሉ። አሁን ቅድም ዶክተር ክንፈ ሚካኤል ያነሷቸው ብዙ ነገሮች አሉ። ከተማችን ላይ ሀገራችን ላይ እንደ ብዙ ችግሮች አለመማር የወለዳቸው ብዙ ናቸው። እነሱን አንስተን አንጨርስም። አሁን አንጨርሳቸውም። በጣም ብዙ ናቸው። ለምሳሌ እዚህ አሁን ከጥበበኞች ጋር ሸክላ ሰርተው እንስራ የሚሰጡንን፣ ምጣድ የሚሰጡንን፣ ዳካ የሚሰጡንን፣ ስንት ነገር የሚሰጡንን የምንላቸው ነገር አለ። እውነት ነው። ይህን ደግሞ የሚለው እኮ ካህኑ እኮ ነው፣ ምዕመኑ እኮ አይደለም። በጣም የሚገርመው እኮ ያጠመቀው ልጅ አድጎ ዲቁና ተቀብሎ ልቀድስ ሲለው አትቀድስም ይለዋል። ይህን የሚያደርገው ቄሱ እኮ ነው። ይህን የምናደርገው መነኮሳት እኮ ነን። በቃ ክርስትና ካልገባ የሆነው ችግሩ በእግዚአብሔር የማዳን ጉዳይ ላይ መግፋት እንዴት ይሆናል? በእውነት ቅድም ብለውታል። አሁን ፈረንጆቹ ቀጥቅጠው ገጣጥመው በሰጡን አውሮፕላን አይደል የምንንቀሳቀሰው? ፈረንጆቹ ቀጥቅጠው ገጣጥመው በሰጡን መኪና አይደለም የምንንቀሳቀሰው? እና የኛ ሀገራችን ቀጥቃጦች ወገን እየሰጡ እየቀጠቀጡ ማረሻ እየቀጠቀጡ ከ3000 ዓመት በላይ ኢትዮጵያን እያስተዳደሩ እንዴት ይናቃሉ? እንዴት ይናቃሉ? በእውነት እንዴት ውለታ ቢስ መሆን ነው በእውነት ለመናገር። አሁን ትራክተር እኮ በቅርቡ እኮ ነው ገና የመጣው። ያውም ደግሞ ሜዳ ላይ ነው እሱ የሚንቀሳቀሰው። የሀገራችን በሬ እንደሚጎትተው ማረሻ አይደለም፣ ዳገት ላይ የሚጠመድ አይደለም እኮ። ዳገት ላይ የሚሰራ ማረሻ ወገል አዘጋጅተው የሰጡን እነዚህ ሰዎች አይደሉም? እንዲህ ወገል ቢቀር ወገል የሚሰጠን ብናጣ እንዲህ በሬ ማን ይጠምዳል? የበሬ ዕቃ ሁሉ አለቃ አይደል የሚባለው? የበሬ ዕቃ ሁሉ አለቃ ነው። በቃ ሁሉ ነገር ተዘጋጅቶ ወገል ከቀረ አለቃ ነው ያን። በቃ እኔ ከሌለው አይሰራም ይላል። ይህን ያደረጉ ናቸው። እናም በተለይ አካባቢያችን ላይ እንዲህ መግፋት ሰው ይበላሉ። እንዲሁ በጣም እኮ ያሳፍራል በእውነት። ልትረዱልን የሚገባው ግን ምዕመናን የቤተ ክርስቲያን አቋም አይደለም። ይሄ የቤተ ክርስቲያን አቋም አይደለም።
ያላወቁ ቤተክርስቲያኑ ያልተረዱ የቤተክርስቲያን ሰዎች የሚመስሉ ክፉ ሰዎች የሚሰሩት ስራ እንጂ የቤተ ክርስቲያን አቋም እንዳልሆነ ሁሉም ሊያውቅልን ይገባል። የቤተ ክርስቲያን አቋም ግን ሁሉም ሰው የተባለ ሁሉ በክርስቶስ እኩል ነው። በክርስቶስ እኩል ነው። አይሁዳዊም አረማዊም በክርስቶስ እኩል ነው። አረማዊነቱን ጥሎ ሲመጣ፣ ይሁዲነቱን ጥሎ ሲመጣ አንተ እንዲህ ነበርክ የሚለው ነገር ያ ወሬ አክስሟል፣ ከስሟል። ሁሉም በክርስቶስ እኩል ነው። በክርስቶስ የተጠመቅን ሁሉ አንድ ጻሕል ላይ አንድ ጽዋ ላይ ክርስቶስን የተመገብን ሁሉ ቀጥቃጭ በሉ፣ ሸማኔ በሉ፣ ግንበኛ በሉ፣ ምንም በሉ፣ ፓይለት በሉት እኩል ነው። ይህን ልትገነዘቡልን ይገባል። ያልተገነዘቡንን እንቅፋት የሆኑንን ሰዎች እንድናስተካክል አብረን እንስራ እንጂ እንደ ሀገረ ስብከት የተቸገርንበት ጉዳይ ይሄ ነው። እንወስናለን፣ እናስተምራለን። አንድ ተራ ቄስ ገልብጦብን ያድራል፣ አበላሽቶብን ያድራል፣ ያሳምጽብናል። እንዳይገቡ ቤተ መቅደስ ይባላሉ። በዚህ ዘመን ነጣቂ በበዛበት ዘመን እጅ ዘርግቶ የሚቀበል እኮ ሞልቷል። አያድናቸውም እንጂ መንግስተ ሰማያት አያስገባቸውም እንጂ ኑ ወደኛ አዳራሽ የሚላቸው እኮ ሞልቷል። በዚህ ዘመን እንዴት አይነት ሞኝነት ነው! ይሄ ሁሉ ለትምህርት አለመጠንቀቃችን፣ ትምህርት ላይ አለመስራታችን፣ ያልተረዱ ሰዎች መሪ እንዲሆኑ ማድረጋችን ያመጣው ጣጣ ነው። ባልተረዱት ቤት ኃላፊ መሆን፣ በማያውቁት ቤት መሪ መሆን ከባድ እኮ ነው። በማያውቁት ቤት እንጂ ቤተክርስቲያኗን ብናውቃት የምንመራት ሰዎች እንዲኳንልም አንገፋም፣ አናባረርም። እና ይሄ ያለማስተማር ውጤት ስለሆነ በማስተማር እንበቀለዋለን። ይህንን ክፉ ሀሳብ ለማለት ነው አይደል? እንደዛ እንግዲህ ብዙ ተብሏል። እነ መሳይ ብዙ አደራ ተጥሎባችኋል። ዮርዳኖስ እንግዲህ ወደ ክልል የምትሄዱ ካላችሁ ይህን የቤት ስራ ይዛችሁ ሂዱ። ወደ ፌዴራል የምትሄዱም ካላችሁ ይህን የቤት ስራ ይዛችሁ ሂዱ። እዚህ የምትቆዩትም እንዲሁ እንደው ቅድም መምህር አባ ሕርያቆስ ያሉትን የመካነ ልዕልት ከ2013 በፊት ያው ታውቃላችሁ የነበራችሁት ጉዳዩ ክልል ደርሷል። የተወሰነም ይመስለኛል አፈጻጸም ነው የቀረው። መካነ ልዕልት የቅዱስ ላሊበላ ታሪካዊ ቦታ ነው። ከደብሩ ጋራ ምንም ተለይቶ የማይታይ ነው ብለን ሀሳቡን ወደ ክልል ሁሉ እናንተ ልካችሁልን ልጆቻችን ከክልል ጸድቆ አፈጻጸም ላይ ምናልባት ካሳ ወዘተ የሚለው ነው የቀረው አይደል? ባልሳሳት። አዎ ምናልባት እንግዲህ በዚህ ጋብታ ብዙ ሰው ሊገባ ይችላል። ምክንያቱም ካልተሰራበት ሊገቡ ይገባል ባለሀብቶች አይደል? ግን አሁን እንሰራለን እያልን ነው እና ተመካክረን ታሪኩን ማስተሳሰሩ በጣም ጥሩ ነው። አብረን እናንተን መረዳት ባለብን ልክ እኛ መረዳት ይኖርብናል። ችግራችሁን ችግር ማድረግ፣ የጋራ መፍትሄ አብረን ፈልገን ትምህርት ቤት በቃ ይኸው ምርምር ነው፣ ጥናት ነው። በጣም ጥንቃቄ የሚደረግበት ጉዳይ ስለሆነ ከዚህ ከከተማው ወጣ ብሎ ራሱን ችሎ እዛ ላይ ቢሰራ የሚራቀቁ አገር የሚሞሉ ሰዎች ይመጣሉ፣ ይወጡበታል። እና ይህችን ነገር እንግዲህ ነገ ሰኞ ጀምረን እንመካከርና ምን ላይ ነው የቆመው፣ ምን ጎደለ መባባል አለብን አይደል አቶ መሳይ? አዎ መባባል አለብን። ያልተረዳናችሁንም ነገር ካለ እንረዳለን። አብረን ወደ ላይ ደግሞ መጮህ አለብን ከተባለ እናንተን ይዘን አብረን እንጮሃለን። ይህን አድርጉ ሲባል ደግሞ እናንተም እኛም አንድ ላይ ሆነን እናደርጋለን አይደል? እናደርጋለን። እንደዛ አድርገን መካነ ልዕልትን መካልት ነው አይደል? በምህጻረ ቃል እንግዲህ በምህጻረ ቃል ነው። ከጊዜ በኋላ ቃላቱ እየተረሱ መካነ ልዕልት የልዕልቷ ስፍራ ማረፊያ እንደማለት ነው እና ከጊዜ በኋላ የግዕዙም እጥረት እየመጣ መካልት አሉት በአቋራጭ ምዕመናኑ እና መካነ ልዕልት ስለሆነ ያው ወደ ልዑሉ ማስጠጋት አለብን ለማለት ነው። እግዚአብሔር ፈቃዱ ይሆንልን። በዚህ ጉዳይ ላይ የተሳተፋችሁ
እንደው የማይቆጠር እግዚአብሔር ብቻ የሚቆጥረው እኛም ማንቆጥረው ብዙ ስጦታ ያበረከታችሁ የመንግስት አካላት ልጆቻችንን፣ ባለሀብቶችም ባለሙያዎችም፣ በተለይ ደግሞ የደብሩ አስተዳዳሪ፣ የደብሩ ሰበካ ጉባኤ፣ ልጃችን ሳሙኤል፣ ደቀ መዛሙርቱ ሁላችሁም ብዙ ደክማችኋልና የድካማችሁን ዋጋ እግዚአብሔር አያሳጣችሁ። ለጸሎት እንነሳ። እሺ፣ ብፁዕ አባታችን ቃለ ሕይወት ያሰማልን፣ ቡራኬዎት ይድረሰን።